አንዱ ሲሆን ኡራኤል ማለት ትርጉሙም የብርሃን ጌታ የብርሃን አምላክ ማለት ነው። ከፍጥረተ ዓለም ጀምሮ በመብረቅና በነጎድጓድ ላይ የተሾመ መልአክ ቅዱስ ኡራኤል ነው። በመሆኑም መጽሐፈ ሄኖክ እንደሚገልጸው መባረቅት ለጥጋብና ለበረከት እንዲበርቁ፣ ነጎድጓድም ለሰላም እንዲሆን ያሰማራል። ምስጢረ ሰማይንና ሰማያዊውን ዕውቀት ሁሉ ለሄኖክ የገለጸለት መልአኩ ቅዱስ ኡራኤል ነው። የፀሐይን፣ የጨረቃን፣ የከዋክብትንና የሰማይ ሰራዊትን ብርሃንን የሚመራው ይኸው ገናናው መልአክ ቅዱስ ኡራኤል ነው። መጽሐፈ ሄኖክ ምዕራፍ 28 ቁጥር 13። መድኃኒታችን ኢየሱስ ክርስቶስ ለዓለም ቤዛ ሆኖ በተሰቀለ ጊዜ ክቡር ደሙን በብርሃን ጽዋ ተቀብሎ በብርሃነ መነሳነስ በዓለም ላይ ረጨው ይኸው ገናና መልአክ ቅዱስ ኡራኤል ነው። ለነቢዩ ዕዝራ ሱቱኤል ጽዋ ጥበብን አጠጥቶ ሰማያዊን ምስጢር የገለጸለት መልአኩ ቅዱስ ኡራኤል ነው። ዕውቀት ተሰውሮበት ለነበረው ኢትዮጵያዊው ሊቅ ለአባ ጊዮርጊስ ዘጋስጫም በእመቤታችን በድንግል ማርያም ትእዛዟ ጥበብን አጠጥቶ ሰማያዊን ጥበብ የገለጸለት ቅዱስ ኡራኤል ነው። ኡራኤል የተባለ መልአክ ሊረዳኝ መጣ። መጽሐፈ ዕዝራ ምዕራፍ 2 ቁጥር 1። አምላካችን እግዚአብሔር የሕይወትና የይቅርታ ዝናብ በምድር ላይ ያዘንብ ዘንድ እንዲሁም የእርሻችንን አዝመራ በዝናብ አብቅሎ በፀሐይ አብስሎ